አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውዶች እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ሁላችሁም። እኔ ደህና ነኝ አልሐምዱሊላህ። ስራ እንዴት ነው? በርቱ፣ ጠንክሩ፣ እንጠንክር ኢንሻአላህ። ያው እንግዲህ ቪዲዮዎችን እያየን ነው፣ ግን ተመሳሳይ ተመጣጣኝ ቢሆኑ ማለት አሁን አንዳንድ ቪዲዮ አንድ ሰዓት ከዛ በላይ ምናምን በጣም ረጅም አሉ። አንዳንድ ቪዲዮዎች ደግሞ 10 ደቂቃ ምናምን አሉና ሚዛናዊና ፍትሃዊ እንዲሆን ቢያንስ ሁሉም 10 ደቂቃ እንዲሆን ተመልካቹም እንዳይሰለች በአግባቡ እንዲያየው ማለት ነው። ምክንያቱም ሁሉንም በአግባቡ አዳርሰን እንድናየው ሁሉም እኩል እንዲሆን ማለት ነው። እንደዛ ብናደርግ ጥሩ ነው ብዬ አስባለሁ። እንደ ሀሳብ በርቱ እህቶቻችን፣ አድሚኖቻችን በርቱ፣ ጠንክሮ አላህ ያጠንክራችሁ፣ እኛንም አላህ ያጠንክረን። ተግባር ላይ ተገኝተን ኢንሻአላህ ቁም ነገርም ለቁም ነገርም እንበቃ አላህ ያድርገን ሁላችንንም እና ዛሬ ማለት ነው እስኪ የተሰማኝን ላካፍላችሁ ብዬ ነው። እና 2 ቀኖች በጣም ይናፍቁኛል ማለት ነው። በጣም በጉጉት የምጠብቃቸው 2 ቀኖች አሉ። እነሱም አንደኛው ስደት ላይ ነው ያለሁት። ኢንሻአላህ ከ2 ወር ከ20 ምናምን ቀን በኋላ ልጆች ጋር እገናኛለሁ ማለት ነው። አልሐምዱሊላህ። ግን ይቺ ቀን ስብሃንአላህ በጣም ነው የምጓጓላት፣ በጣም ነው የምናፍቀኝ። በቃ በጣም ነው በተስፋ መጠብቃት። እንዴት ነው በቃ የምሆነው ልጆች ጋር ስገናኝ፣ እነሱ እንዴት ነው የሚሆኑት? በቃ ምን አይነት ስሜት ይሰማኝ ይሆን ሳስበው፣ ያንን ስሜቴን የልጆቼን ጠረን፣ የልጆቼን እቅፍ የማገኝበትን በጣም ወላሂ ለአዚም እኔ ስደት አዲስ አይደለም። ከአሁን በፊት ወደ 5 ዓመት ኖሬያለሁ ባህሬን፣ ግን ያኔ ልጅ የለኝም። አሁን ላይ የምር በጣም ከባድ ነው። 2 ዓመት ራሱ አልጨረስኩም። ሳልጨርስ ነው የምሄደው በጣም ስለከበደኝ ማለት ነው በፈቃደኝነት እና በጣም ነው የምጓጓው። አላህ በሰላም ልጅሽ ጋር ያገናኝሽ በሉኝ። ደግሞ እንደዚህ ስጓጓ እንትን እንዳልል ማለት ነው። ሁለተኛው ቀን ደግሞ ሁለተኛው ቀን በጣም ነው ብቻ እንዴት ይሆን በቃ እንዴት ይሆን ዝም ብዬ ሳስበው በዚህ ምድር ላይ የሰው ብዛት የብዛት ብዛት የፍርድ አይነት በቃ የፍትህ አይነት ብቻ አላቅም ተደርጎ የማይታወቅ ፍርድ፣ ፍትሃዊ ፍርድ፣ የመጀመሪያውም የመጨረሻውም የፍርድ ቀን፣ የህዝብ ብዛት የመጀመሪያውም የመጨረሻውም ያለምንም ሙስና ያለምንም ማንገዳገድ እውነት ብቻ የሆነ ፍትህ የሚሰጥበት ቀን። ሱብሃንአላህ እና ሊላሂ ወኢና ኢለይሂ ራጂዑን። እኛ የእሱ ነን፣ ወደ እሱም ተመላሾች ነን። ያ ቀን ማለት ነው በቃ እንዴት ይሆን በቃ እኔ ከየትኛው ነው የምሆነው? እኔ ወደ ይፈረድብኝ ይሆን ወደ ጀሃነም ወይስ ወደ ጀነት ይፈረድብኝ ይሆን? በቃ ቢስሚላህ አስባችሁታል? የሆነ ነገር እኮ አንድ ሰው ከማንም ሰው ተደብቆ የፈለገውን ነገር መስራት ይችላል። ገባችሁ? ግን ከፈጣሪያችን ከአላህ ሱብሃነሁ ወተዓላ የፈለገ ተአምር መደበቅ አንችልም። ምንም ቢሆን ማለት ነው። ምንም አይነት ነገር አይሰወረውም እሱ። ግን አንድ ነገር የዘነጋነው ነገር ማለት ነው ይሄን ከሰዎች ተደብቀን የምንሰራው ነገር አንድ ከሱ የማይሰወረው አንድ አካል አለ፣ ፈጣሪያችን አይደል? ግን እኮ ይሄ ዛሬ ተደብቀን የሰራ ነው። ለምሳሌ አንድ እህቴን ተደብቄ ያማዋት ከሌላ ሰው ጋር የሆነ ነገር ሰራሁባት ምናምን፣ ነገ እኮ እጋለጣለሁ። ነገ እኮ እንደምጋለጥ፣ ነገ እኮ ያ ስራዬ እከሌ እንደዚህ አድርጋሻለች ተብሎ እንደሚነገርብኝ። ምክንያቱም አንድ አካል አለ የሚያውቅ ያንን ነገር የሚያወጣ የሚፈርድ፣ ፍትህ የሚሰጥ። ለፍትህ ሲባል የኔ ያቺን ልጅ ያደረኳት በደል ይነገራል፣ ይወጣል፣ በአደባባይ ይወጣል። ያንን ብናስበው ወላሂ ከማንም ጀርባ ምንም አንሰራም ነበር። እና አላህ ይጠብቀን። እኛ ከወዴት እንሆን? አላህ ከጀነት አላህ ያድርገን። መልካም ነገር አላህ ያሰራን። መጨረሻችንን አላህ ያሳምርልን። ዛሬ ያለንበት አይደለም የሚወስነውና በጣም ነው የምጓጓው። እኔ በጣም የሚገርመኝ ነገር አንዳንድ አሁን በጣም ብዙ ልጆች ራሳቸውን አጠፉ በቃ የተባለ በጣም በዝቷል በሶሻል ሚዲያ ላይ ማለት ነው።
ለምንድን ነው ግን የኔ ጥያቄ ለምንድን ነው ራሳቸውን የሚያጠፉት? ለምንድን ነው ስል ሰው ያለ ምክንያት ራሱን አያጠፋም። አንዷ ፍቅረኛዋ ከዳኝ ትችላለች። አንዷ ቤተሰቦቿ ገንዘቧን በልተዋት ሊሆን ይችላል፣ ወይ ክደዋት ሊሆን ይችላል፣ ወይ ባልሰራችው ስራ ወንጅለዋት ሊሆን ይችላል። ገባችሁ? ብዙ ነገር አለ ምክንያት ማለት ነው። ግን እነዚህ ምክንያቶች እኮ በቂ አይደሉም ለኛ። አሁን እነዚህ ምክንያቶች በቃ እኛ ደከመን፣ ሰለችን፣ በቃ መኖር አልቻልንም፣ ሰላም አጣን። ስለዚህ በቃ ሙቼ በቃ እረፍ ልበል ልገላገል። ይሄ ነው ይመስለኛል የነሱ እንደነሱ አስተሳሰብ እንደዛ ብለው ይመስለኛል ራሳቸውን የሚያጠፉት ለማረፍ ብለው። የምርሽን ነው? ለማረፍ ነው የምሞሽው? የሰው ልጅ እኔ መቼም አላውቅም፣ ግን ከእስልምና ውጭ ያሉም ቢሆን ራስ ነፍስን ማጥፋት ይፈቀዳል ብዬ አላስብም። በእስልምና ኦፍኮርስ በፍጹም አይፈቀድም። ትልቅ ኃጢአት ነው ራስን ማጥፋት ምንም ቢሆን ማለት ነው። የነገን ዓለም ጀነትን የምናገኘው በትዕግስት ስናልፍ እንጂ ራሳችን ስላጠፋን ማረፍ የሚባል ነገር አይታሰብም። እና ለምንድን ነው ግን እንደዛ የምናደርገው? ይሄ ቀን እኮ ማብቂያ እኮ የለውም የዛኛው ዓለም። ምክንያቱም አሁን አንድ ሰው እዚህ ጋር አሁን ስደት ላይ እንኳን ስንመጣ በጣም ከባድ ነው። በተለይ የልጆች እናት ስንሆን በጣም ከባድ ነው እዚህ ያለው ህይወት ማለት ነው። ግን ለ2 ዓመት ቆርጠን ወስነን ተስማምተን እንመጣለን። ለምንድን ነው ግን እቺን 2 ዓመት እንደምንም ታግሰን ጠንክረን የምንሰራው? ያችን ቀን ተስፋ በማድረግ ነው። አንድ ቀን ልጆች ጋር ተገናኝቼ የሆነ የተወሰነ ገንዘብ ይዤ ወይም ቤት ሰርቼ ምናምን ሊሆን ይችላል የሆነ ወራት ይዤ ከዛ ከልጆች ጋር በቃ በደስታ እኖራለሁ። ያችን ተስፋ በማድረግ ነው እንጂ 2 ዓመት ከባድ ነው። በጣም ብዙ ነገሮች አሉ። ግን በዛች ቀን ጉጉት ተቋቁመን እንዘልቃለን ማለት ነው። ግን የዛኛው ዓለም ግን እኮ ማለቂያ የለውም እኮ። አንድ ሰው ከዚህ ያለውን ህይወቱን ራሱን አጠፋ፣ እዛ ገሃነም አንድ ሰው ከገባ በኋላ እሺ ከዚህ ከዓመት በኋላ እወጣለሁ፣ ከ2 ዓመት በኋላ እወጣለሁ፣ ቀነ ገደብ እኮ የለም። የዛኛው ዓለም እኮ ማለቂያ ቁጥር እኮ የለውም። እንዲች ቀን እኮ አላቂ ናት። ለምታልቅ ቀን ሰው እንዴት ነው ለማያልቅ ቀን በማያልቅ ቀን ገልብጦ እድሜ ለዘላለም ስቃይ። ትንሽ ጊዜ ስትሰቃይቶ ከዛ በኋላ ድሮት ማግኘት ይሻላል ወይስ ለትንሽ ጊዜ በቃ እንትን ስላለኝ? የምር አስቡበት። ራስን ከማጥፋት በቃ ጎዳና ላይ ሆኖ መኖር ይሻላል። በቃ ለምን እኔ አላህ አያድርግብኝና ካለ ጎዶሎ አድርጎኝ ምንም ማልናገር ማልበላ ማልጠጣሁኝ እንኳን አልጋ ላይ የፈለገውን ዓመት ያክል አኖረኝ በዛኛው ዓለም ጀነትን ባገኝ ይሻለኛል። እዚህ ጋር ትንሽ ቀን ደስታ ስላላገኘሁ ብዬ የዘላለም ህይወቴን ከማጨለም ማለት ነው። እና ራሳቸውን የሚያጠፉ እህቶች እንደው እባካችሁ ለእንደዚህ አይነት ነገር አትገፋፉ። ለእንደዚህ አይነት ነገር አትገፋፉ። በቃ ብዙ ነገር አለ። እዛ ያለው ህይወት አያልቅም። ተቆጥሮ የማያልቅ የዘላለም በቃ የዘላለም ነው። ቁጥር የማይገድበው ነው። እና ያሲን ኑሩ የሆነ ዳዋው ላይ ምን ይላል? የሰው ልጅ አንዴ ከተፈጠረ አይሞትም። ሞት የሚባል ነገር የለም። ከአንዱ ዓለም ወደ አንዱ ዓለም መሸጋገር እንጂ የሰው ልጅ አይሞትም ይላል። እውነቱን ነው። መሞት ማለት ሞቶ መቅረት መጥፋት ነው። እና እንስሳዎች ያው በእርግጥ ሞተው ይበሰብሳሉ። የሰው ልጅ ግን በፍጹም አይሞትም። መጀመሪያ አልነበረም፣ ከተፈጠረና በእናቱ ሆድ መጣ። የእናቱ ሆድ አንድ ዓለም ነው። እዛ የነበረበት አንድ ዓለም ነው። ወደ እናቱ ሆድ መጣ፣ አንድ ዓለም ነው። ከእናቱ ሆድ ተወለደ፣ እንደገና ያድጋል። ምን ይላል? ይሄ ዱንያ አንድ ዓለም ነው። ቀብር ሌላ ዓለም አለ። ከቀብር በኋላ ደግሞ እንደገና ወይ ጀሃነም ወይ ጀነት። አላህ ከጀሃነም ይጠብቀንና ደግሞ ሌላ ዓለም አለ። አስቡት፣ መሸጋገር እንጂ የሰው ልጅ ሞቶ አይቀርም። እና አላህ ከጀነት አላህ ያድርገን። በርቱ፣ ጠንክሩ፣ እንበርታ፣ አይዞን እላለሁኝ። እወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ ማድረጋችሁን አትርሱ ኢንሻአላህ።